በላይ አራዳ ያለው ይህንን ቤቴን አልኖርኩ ይሆናል እኔስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍሴ ለመታ ቢገባ ቢጠልቅም እጄ እንዴ ላናግርክ ምን ነበር? የሕክምና ወረቀት አንተ የወሰድከው ቦርሳ ውስጥ እና እባክህ መልስ። ነይ እሺ ተከተይ። አንድ እርምጃ ሳትንቀሳቀሽ እዚሁ ጋር ጠብቂ። ወንድ ልጅ ችግር ነው ዝምታው ነው ስለት ወንድነት ቲታኖ ጀም አይደለም ድመት ወንድ ልጅ ችግር ነው ዝምታው ነው ስለት ወንድነት ቲታኖ ጀም አይደለም ድመት እሳት ነው ወረመት ቦርሳሽን መለስኩልሽ አይደል እንዴ? ምን ፈልገሽ? ትንሽ ግራ የገባኝ ነገር ስላለ። ምን ግራ ገባሽ? ሳይን ለምን ወሰድከው? እንደገና ደግሞ ምን ነገር ሳትወስድ ለምን መለስክ? ሰው የሚንቅሰው በጣም ስለሚያስጠላኝ እና የለከፉኝ ዝም ልበላቸው? መላከፋቸው ትክክል ባይሆንም ሰው የናቅሽበት መንገድ በጣም ነው የሚያስጠላው። ለዛ ነው የበላሽ። በቃ ደበረሽ? አይ ግራ ስለገባኝ ነው። አብሽሪ በቃ። ግን አንቺን እዚህ ሰፈር አይቼሽ አላውቅም። እዚህ ከመጣሁ ገና ሳምንቴ ነው። አባቴ ከውጭ ሀገር እስከሚመጣ ድረስ እዚህ ያሉት ሁለት ሱቆችን እንድቆጣጠርለት ብዬ ገምቼ ነበር። አንቺም ስትታይ አፍሽ ነው እንጂ ውስጥሽ ጥሩ እንደሆነ ታስታውቂያለሽ። አንተም አይለኝነት እንዳለ ሆኖ በጣም ደስ የምትለው ብዙ ሰው ይለኛል። እኔ ግን ሰውን እንዳመጣጡ ነው የምሸኘው። እዚህ አሁን መታወቅ እንችላለን? ድጋሚ ማትሳደቢ ከሆነ ደስ ይለኛል። ያብ ይባላለሁ። ዳጊ ይባላለሁ። አሎ መጣው። በቃ እንዴ መሄድ አለብኝ ወደ ስራ። ስራ አስፈታው አይደል? ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናል እኔስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ